ኦሮሞ አማራን ይበልጣል። እንዴት? አዳምጪ አዳምጥ አንተም እንበልጣለን እናንተን። ወላሂ እንበልጣለን። ወላሂ ስሙ ወላሂ ወሬ ውሸታ ወላሂ ኦሮሞ አማራን አይበልጥም፣ ሊበልጥም አይችልም። አለቀ ደቀቀ። ኦሮሞ አማራን ሊበልጥ አይችልም፣ አይበልጥም፣ በምንም ታምር አይበልጥም። አማራ ማለት እኮ የተማረ ህዝብ ነው፣ ማኒ ያለ ህዝብ ነው። ኦሮሞ ያልተማረ ህዝብ ነው፣ ማኒ የለም፣ ማይንድ የለም። ኦሮሞ በምን አማራ ሊበልጥ ይችላል ብለህ ብትጠይቅኝ ኖሮ ይመልስልሃል። ኦሮሞ አማራ በጩኸት ይበልጧል፣ በአፍ አማራ ሊበልጥ ይችላል። ሌላ በምንም ታምር ኦሮሞ አማራን አይበልጥ። ኦኬ ይገባሃል? ከፈለክ ሙስሊም ሁን፣ ከፈለክ ጴንጤ ሁን፣ ከፈለክ ክርስቲያን ሁን፣ ኦሮሞ የሚባል ህዝብ አማራን ሊበልጥ አይችልም። ኔቨር። ኦኬ አማራ ማለት እኮ የተማረ ህዝብ ነው፣ ምን ያለ ህዝብ ነው፣ ወርቅ ህዝብ ነው። ኢዝኒ ከን ወሪ መታ ቁልፊ ኩን ኦሮሞ ጀቹን ኡመተ መታ ቁልፊ ኡመተ ሂበረቲን ጀቹ ሜ ማለባ ጌቲቲን አማራ ናጫል ወሪ ፊንፊኔ ተነበር አዲስ አበባ ፊንፊኔ ኢዝን ያ ወረ ማሊ የተነ ኢዝን ዝርብተኒ ተነ ወሪ ሚለ ተከነከት ዳቤ ደሙን አማራ ሀቢቢ ወሪ አገርቴ ኢማራ ሰደርካ አሲ ሱዶሚ ወይ አሁርተሚ ወይ ቀብኩን አማር ኦኬ አባን ቀበኛ ጉጉርዳ ኩን አማር አባን ቀበኛ ኦሮሞ ሶጅራቴፉ ኢራ ኪሬፈቴትኒን ግቢ ኢሳኒ keessatti waa oomishata malee hin qabu jechu warri lafa gugurdaa qabu kun warri mana gugurdaa qabu kun warri hoteela gugurdaa qabu kun amaara ay gabaham hin agartu attaayiminde ayni yelaminde ኦሮሞ የጮሃት ህዝብ ነው፣ ዝም ብለህ የሚጮህ ህዝብ ነው እንጂ ምንም ትርፍ የለም። አማራን በምንም አትበልጥም። አለቀ ደቀቀ ዋጥ። ኦኬ እንደዚህ ጠጣበት። አንዱ ምን ብል ጥሩ ነበር፣ የብልጽግና መንግስት ዶናልድ ትራምፕንም ያልፈራ እንዴት አንድ አዝማሪ ቴዲ አፍሮን ሊፈራ ይችላል? አቤት እውቀት፣ አቤት መማር፣ አቤት ማወቅ። በየትኛው ሂሳብ ሰርተ ነው ቴዲ አፍሮን ከዶናልድ ትራምፕ ጋር እኩል አደረገው? በየትኛው ሂሳብ ነው ኮምፔር ማድረግ ይቻላል? ሌላውን ካን ባታውቅ ኢትዮጵያዊ መሆኑን አታውቅም? ቴዲ አፍሮን ብልጽግና መንግስት ባይፈራን ኦሮሞ በአንድ ቀን 4 እና 5 የተራት ፖለቲካ አይፖስትም ነበር። ስለ ድመት፣ ስለ ጦጣ፣ ስለ ቀበሮ፣ ስለ ውሻ፣ ስለ ከብት፣ ስለ አህያ፣ ስለ ቁራ፣ ስለ አሞራ፣ ስለ ዋቴቫ ይሄ ሁሉ ተረት የተሰራው ስለ ቴዲ አፍሮን። እንዴት አባቱ አርገ ነው ቴዲ አፍሮን ከዶናልድ ትራምፕ ጋር ኮምፔር ማድረግ ይቻላል? በየትኛው ሰው? አብዛኞቹ የኢትዮጵያ ወጣቶች በእኛ ዘመን የተወለዱ ከእውቀት ነፃ፣ ከትምህርት ነፃ፣ ከፖለቲካ ነፃ፣ ከምንም ነፃ የሆነ ባዶ ጭንቅላት ተሸክሞ እየዞረ እንደሆነ ገና ከዛ ልጅ ተረዳው። ከ120 ሚሊዮን ህዝብ እኮ ነው ዶናልድ ትራምፕን ኮምፔር ማድረግ ይቻላል። አንድ ቴዲ አፍሮ ማለት ከ120 ሚሊዮን ህዝብ ደም ውስጥ ያለ እኮ ነው። ቢያንስ እንኳን ቢያንስ ከ120 ሚሊዮን ህዝብ ቢያንስ ማለት እኮ ነው 60 ሚሊዮን ህዝብ ቴዲ አፍሮን እንደሚደግፍ አታውቂም?
ሌላን ባታውቅ ይሄንን አታውቅም? አምጥ እንጂ ዶናልድ ትራምፕ አባይን ከማፍረስና ቀይ ባህርን ከማከልከል ውጪ ሌላ በኢትዮጵያ ምንም ማድረግ እንደማይችል አታውቅም? ሌላን ባታውቁ እንኳን ይሄንን አታውቅም? አባይን ከማፍረስና ቀይ ባህርን ከማከልከል ውጪ ሌላ ምንም ማድረግ እንደማይችል ግን አንዲ ቴዲ አፍሮ በ3 ቀን በኢትዮጵያ ምን ያክል የፖለቲካ ንቅናቄ እንዲያመጣ አታውቅም? ምን ያክል የፖለቲካ ሊውጥ እንዲያመጣ ይሄንን ቴዲ አፍሮን አንተም እኩል ሆነ የቻናል ሊብስ አንተንም ሰው ሲያደርግ እኩል ሆነ ቴዲ አፍሮን ትተቻለ አንተም ሰው ሆነ ቴዲ አፍሮን የምትተቸው እናንተ በትክክል ቆንጣ መልበስ በማንችለው ሰዓት ቴዲ አፍሮ ይሄንን ፎቶ ትዝ ትላል በዳክተር ላይ ታትሞ ሲመጣ ተምረን ነበር እናንተ አንተ እንኳን በትክክል ሽንት ቤት መጠቀም የማትችል ሰው አንድ ቴዲ አፍሮን ጀግና የኢትዮጵያ ኩሬ ሆነን ጀግናን ትተቻለ አንተም እኩል ሆነ ትልቅ የማይከበር ነገር ፖለቲከኛ ኪነ ጥበብ አዋቂ አርቲስት የማይከበር ነገር ኢትዮጵያን አየወኔ እግዚአብሔርን በየትኛው ሂሳብ ነው ቴዲ አፍሮን ከዶናልድ ትራምፕ ጋር ኮምፔር የምታደርገው? አንተ ጥልዝ ማይም ባንድ እግር አንድ ፖለቲከኛ አለ ማለት ሀብት አለ ማለት እኮ ነው። ኢዲገት አለ ማለት እኮ ነው። ተስፋ አለ ማለት እኮ ነው። አንድ ፖለቲከኛ ለአንድ እግር ምሰሶ ነው ማለት እኮ ነው። ትውልድ አለ ማለት እኮ ነው። ልውጥ አለ ማለት እኮ ነው። ባንድ እግር አንድ ፖለቲከኛ አለ ማለት አንተ ቆሻሻ አንተም ሰውና አንተ ቴዲ አፍሮን ትተቻለህ። ፖለቲካ ማለት ምን እንደሆነ የማታውቅ ደነዝ ኤርትራን ተመልከት። ከዛሬ 30 አመት በፊት የነበረችው ኤርትራ አሁንም እንደዛም ነው አለችው። ለምን ይመስላል? መንግስት የለም፣ ወጣት የለም፣ ፖለቲከኛ የለም፣ ተስፋ የለም፣ ምን የለም። ተመልከት ኤርትራን ከዛሬ 30 አመትም ድንጋይ ነው፣ ዛሬም ድንጋይ ነው። ከዛሬ 30 አመትም አፈር ነው፣ ዛሬም አፈር ነው። ይሄ ለምን ይመስላል? እንዴት አባቱ አሪጋ ነው በአንድ እግር ትልቁን አርቲስት ቴዲ አፍሮን የሚያክል ትልቁን አርቲስት አንተ ባንቲያፍ የምትተቸው? አንድ ጥያቄ ልጠይቂ። ቴዲ አፍሮን በዚህ በኩል አስቀምጠ ዶክተር አብይን በዚህ በኩል ብታስቀምጥ የማን ደም ነው የኢትዮጵያን ባንዲራ የሚመስለው ብላ ብትጠይቅ 95% የቴዲ አፍሮ ደም የኢትዮጵያን ባንዲራ ይመስላል እንደሚሉ አታውቅም? የማን ደም ነው የኢትዮጵያን ባንዲራ የሚመስለው ብላ ብትጠይቅ የማን ደም ነው አገር የሚመስለው ብላ ብትጠይቅ አብዛኞቹ 95% አምሾ 100% ቴዲ አፍሮን እንደሚመርጥ አታውቅም? ኦኬ እሱንም ቶ የብልጽግና መንግስት አይደለም ለኢትዮጵያ ህዝብ ለኦሮሞ ህዝብ ራሱ እንደማይታመን ታውቃለህ? ይሄንን ምስጢር ታውቃለህ? የብልጽግና መንግስት ለኦሮሞ ህዝብ ቢታመን ኖሮና ቢያምን ኖሮ ጀዋር መሐመድን አያሳድድም ነበር። ስንቶቻችሁ ይሄንን ምስጢር ታውቃላችሁ? ዛሬ ጀዋር መሐመድና ዶክተር አብይ እኩል ለምርጫ ቢቀርቡ ዶክተር አብይ አህመድ እንደማያልፍ ታውቃለህ? እንደማያሸንፍ ታውቃለህ? የዛሬ ኦሮሞን የዛሬን ትውልድ ኦሮሞ እንዲባል ያደረገው ትክክለኛ ለኦሮሞ የኦሮሞ ንቅናቄ ለውጥ ያመጣው ጀዋር መሐመድ እንደሆነ ታውቃለህ? ዶክተር አብይ አህመድ እኮ ትላንትና ኃይለ ማርያም ደሳለኝ እጅ ይዞ አገርን ምራ ብሎ የሰጣ ሰው እኮ ነው። ሌላ የኢትዮጵያን ብሔር ብሔረሰቦች ቶ የኦሮሞ 95% ጀዋር መሐመድን እንደሚመርጥ ታውቃለህ?
ለምን ትክክለኛ የኦሮሞ ፖለቲከኛ ሰው ለኦሮሞ የዛሬን ኦሮሞ የዛሬን ትውልድ መፍጠር የቻለው ወይም ከፈጠሩ ሰዎች መካከል አንዱ ጀዋር መሐመድ እንደሆነ ታውቃለህ። ነበረን እኮ ከዛሬ 10 ዓመት በፊት ጀዋር መሐመድ 6 ኪሎ በመጠበት ሰዓት ምን አይነት ፖለቲካ እንደተሰራ አዲስ አበባ ውስጥ ምን አይነት ውከት እንደተፈጠረ ለምን ይመስላል? ትክክለኛ የኦሮሞ የዛሬን ኦሮሞ የዛሬን ትውልድ ያፈረው አብይ ሳይሆን የጀዋር መሐመድ ንቅናቄ እኮ ነው ዛሬ ኦሮሞ ተብሎ እንዲጠራ ያደረገው። ይሄን ያታውቁ። ለዛ እኮ ነው አብይ አህመድ ጀዋር መሐመድን የሚያሳድደው። ማይም በተኛ ሳምንት አሁን ቴዲ አፍሮን ከነጭ ቆምቦ ጋር ወስደ ኮምፔር የምታደርገው አትስት እኮ ነው። ለአንድ ሀገር ባጀት እኮ ነው ሀብት ማለት እኮ ነው ቴዲ አፍሮ ማለት። አንተ እንኳን በቤት ውስጥ እንደሚኖርም እንደሞትክም ሰው እንኳን አያውቅም። ኢትዮጵያ ተብሎ ካስጠሩት መካከል አንዱ ቴዲ አፍሮ እኮ ነው። ማይ አቤት ቶሪካ ጸበል ሆኖ መጣ የ4 ኪሎ ጂንም እየጮኸ ወጣ ጋልበሃል መሰለኛ ሙሱ ፈረስ ነብዩ ሱራፌል አናት ይፍረስ አንተ ለቅላቂ የአቢቱ እንባ ጠባቂ አንተ ብትራገም ቶሪካል በምን ሪከርድ ሰብሯል እነሆ ባለም አቤልንም መንካ ካሙዙንም መንካ አንተ ሸርሙጣ ቴዲን እንዳነካ አንተ ለቅላቂ የቴዲ አፍሮ ዘፈን ሰማህ አልበሙ ሰማህ የምትሉኝ እንኳን በኔ አማርኛ የቴዲ አፍሮ ዘፈን ለአማርኛ ሊቆጅ ራሱ ስራ የሆነ ዘፈን አይደል እንዴ? እኔ ከቴዲ አፍሮ ዘፈን የገባኝ እንዲህ ነው አንዴ አልከኝ መኮንን ምለው ብቻ ነው በጌታ በኢየሱስ ሰማይን አይቶ አይኔ አይጨርሰው የምድር ዳሯን እግሬ ባይደርሰው ባይኗ ገብቼ ሁሉን እያየው ምን ቀረኝ ብዬ ባለም እፈልጋለሁ በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ ማታም ስሟን ጠራለሁ የሷ ሆኜ በሷ እምላለሁ አፌ ተቀኘ ገርሞቱ ውበቷ ዝጸዳል ውበት ወሰውነቷ መልኳ እኔ በጣም የገረመኝ ማለት ነው የቴዲ አፍሮ ዘፈን እኔ ዘፈን አይደለም የገረመኝ እውነት ለመናገር ማለት ነው። የኦሮሞ አርቲስቶች ሰሙን ከሰንገሩ ፈያ ቀበይ ያለምተኒ ቤቱ ላለምተኒ ቤቱ ማን ያላ ዳይጠሪቶ ታክማችሁ ታውቃላችሁ? ሐኪም ቤት ሄዳችሁ ግን ቴዲ እኮ አንበሳ ነው። አንበሳ ደግሞ አንበሳ ነው። ጦጣና አንበሳ በጣም ልዩነት አላችሁ ታውቃላችሁ? ጦጣና አንበሳ በጣም ቫሪዬሽን አላቸው። ቴዲ አንበሳ ነው። አይጥና ዝሆን ወንዝ ሲሻገሩ አሉ ድልድዩን ነቀነቁትና አየ ድልድዩን ነቀነቅ ነው አለች አሉ አይጥ። ጦጣው ማን ነው አይጧ ዝሆን በነቀነቀው ራሷ እንደዛ አክብዳ አየች። እናንተም እንደዛ ናችሁ። በቃ ጋፉ ማጫሉ እንዱሜ ማየተኔ ቤተኔ ሀረ ማልቱ ሲንት ዳጋም ምን ተሰምቷቸው ነው ዛሬ? ስርዓቱ እኮ እንደዚህ አይደለም ሚስተካከል ነው ያለው ቴዲ። ስርዓቱን የነካው እንጂ ኦሮሞን አልነካም። እስቲ የትኛው ቦታ ነው ኦሮሞን ነክቶ ኦሮሞን ያሳፈረው ቴዲ ዘፈን? አስረዱኝ እስኪ። አንድ ቦታ የለም ነው። ምን ነው ስርዓቱ መደበቂያ እናድርገዋላችሁ? አያችሁ
ኦሮሞ አንድ እንኳን አልደገፋችሁም። አንድ ቪው የእናንተ ጭቃ አስተሳሰብ ያለው ሰው ነው እንጂ እንዲያረገው ያያችሁ እንጂ 1.ምናምን ቪው ነው ያገኛችሁት አይደለ? የቴዲ አፍሮን ደግሞ ይዩት። መላው ዓለም ነው የተሻመው። ጥሩ ነገር ጥሩ ቦታ ይደርሳል። የእናንተ ከሰፈር አራቅም ሰፈር አቹመት ያከባኒ ኦኬ ገና በከተኮቲ ኦፊን ቡኬ ሲተኒ ራሳችሁን ሰው የምትገኙ በሰፈር የምትታጠሩ በአንድ አካባቢ የምትንቀሳቀሱ። ለነገሩ የኦሮሞ አርቲስቶች እንዳለ ማህይቦች ናቸው። ዶፈ ሁንዲሳኒ አንድ የተማራ ኃይል የላቸው። ምነው ወንድማችሁ አጫለው በሞተ ጊዜ ምነው አንድ እንኳን ነጠላ ዜማ አለቃችሁ እንኳን በ24 ሰዓት ውስጥ ልዘፍኑለት? ኦሮሚያ ላይ ስንት ሰው ሲገደል ሲረሸ ምነው አልዘፈናችሁ? አባገዳ ሲገደል ምነው ዝም አላችሁ? የት ነበራችሁ? ቆሻሻ ሁሉ ዛሬ መታችሁ ልወደድ ባይ እዛ ኮንዶሚኒየም የሰጣችሁ መንግስት ደግፋችሁ ልትባሉ። አዲስ አበባ መቼም የአዲስ አበባ ነች። ቴዲም ዘፈነ አንተም ዘፈንክ። አዲስ አበባ የአዲስ አበባዎችና የመላ የኢትዮጵያ ዋና መዲና ነች። የዓለማችን መናገሻ ነች። የአፍሪካ መናገሻ ነች። የኛ የሀገራችን ዋና መቀመጫ ከተማችን ነች። የመላ የኢትዮጵያ ደም አለባት፣ እንባ አለባት፣ አጥንትና ደም ተከስክሶባታል። በእናንተ በዘፋኞች በአዝማሪዎች ሀገር አትፈርስም፣ በአዝማሪ ሀገር አትቀናም። ቴዲም አንተም አልክ ማንም ኖርባት ሳትሆን መላ የኢትዮጵያ ሕዝብ መናገሻው ከተማው ነች። ዛት ፔሪድ። ከዛ ውጪ የእናንተ መጨው ማጓራት ለህዝቡ ምንም የጥማት ጉዳይ አይደለም። ህዝቡ የሚያንገበግበው የኑሮ ጉዳይና የሰላም እጦት ነው። በዛ ላይ ሰላም አትንሱት ህዝቡን። ህዝቡ በሰላም እየኖረ አይደለም። በዛ ላይ አትቆስቁሱ ነገር። አንተ የሆነ ዘመን ለቀህ የራስን ህይወት ትኖራለህ። ስንት ድሃ እንደሚጎዳ አታውቅም። ጦጣነህ እንደ ጦጣነት ኑር። አንበሳ እንደ አንበሳ ይኑር። ረፍ በቃ ሰባ ወልቲን ቡሲን ሰብኒ ከምዩ ወልጃለቴ አከቡሉ ወርባን መለ ሰሬዋናት ኬሰን ከነ ወልቲ ነመነኩ ከነመ ወልቲ ቡሱ በርባኑ ሰበ ኦሮሞ ኬሰዩ ወን ያከናኩን ጅሩ ሲርነ ገዳ ቀባ ገዳም ቡላ ኦሮሞን ስርዓት አለ። ኦሮሞ እንደናንተ በመንጋ የሚመራ አይደለም። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው። እኛም ሕያዋን ነን። ባንዲራውም ለምን ይቀየራል? ባንዲራው ትርጉሙ ይቀየር። ትርጉሙ መቀየር አለ። እኔ አይገባኝም ትርጉሙ። አረንጓዴው ምንድን ነው? አረንጓዴው ለምለም ነው ይለዋል። እኔ ባለቤቴ እኮ ለምለም ነው ስሟ። አረንጓዴ ብዬ ስጠራት ግን ፊቷ ቀይ ነው የሚሆነው። ለምን ትገላምጠኛለች? ለምን ትናደዳለች? እኔ እኮ ልብሴን ይዤ ሻንጣዬን ጥቅልል አድርጌ እኮ መውጣት አቅቶኝ አይደለም። ጓደኛዋ ጓደኛዬ ናት። ደሞስ ቢጫው ምንድን ነው? ተስፋ ነው ይላል። እኔ ተስፋ ካለ ሊሞክር ብዬ ቀበሌ ሄድኩኝ የዳዳ ለማውጣት። ከኔ ፊት ለፊት ኤርሚያስ አመልጋ ተሰልፏል። በአገሬ ተስፋ ቆረጥኩ። በቃ ተመልከት እስቲ። ጭራሽ ምን ይሉኛል እዛ የተሰበሰቡት? እርሶ የዳዳ ለመሆኖት 3 ምስክር አምጡ። የሶስት ሰው ታክሲ መክፈል ብችል እዚህ እመጣለሁ እንዴ? እኔ ልጅ ደሃ እባላለሁ እንዴ? እንደው ብቻ እንደው በተሰበሰቡበት እንደው ግንባራቸው ልላቸው ስል ለሻይ ወጡ እንጂ የቀዩን